ነው ባልሰራሁት ኃጢአት አልጠየቅም፣ ባልሰራሁት ነገር አልረገምም። ይሄ አንዱ ትልቁ እንትን ነው። እኔ በሰራሁት ስራ ራሴ ነኝ የምጠየቀው። ገባክ አይደለም? ይሄ በቃ ሙስሊም የሆንኩበት መሰረታዊ እንትን። እዚህ ላይ ጥያቄ አለ? ቀጥል። አንድ ላይ በቃ ይሄ በቂ ነው። ሙስሊም ለመሆን ይሄ በቂ ነው። ኦኬ። ባልሰራሁት ነገር አልጠየቅም፣ ባልሰራሁት ነገርም አልረገምም። ኦኬ። ይሄ ነው ሙስሊም እንድትሆን ያደረግ ናው። ከጥንት ጀምሮ ነቢያቶች ሲያመልኩ የነበረው በምንነቱም በማንነቱም አንድ አምላክ አለ። ሰማይን ምድርን ሁሉን የፈጠረ በጌትነቱ ላይ ሌላ አለቃ የለበትም። በጠባቂነቱ ላይ እንቅልፍ የለበትም። በፈጣሪነቱ ላይ ፍጡርነት የለበትም። በቃ ይህንን አንዱን አምላክ ለመገዛት ነው ሙስሊም የሆንኩት። በቃ ይሄኛው በቂ ነው። በቃ ሙስሊም ለመሆን። ኦኬ። ይህንን ነገር ስታገኝ ያገኘው ከቁርአን ነው አይደለ? ኦኬ። ቁርአን ላይ ይህንን የምትን ማለት ኃጢአት እንደማይወራረስ ቁርአን ይነገር። አንድ አምላክነቱንም ቁርአን ይነገር። ቁርአን ላይ ኃጢአት እንትን እንደሚል አንዱን ኃጢአት አንደኛው እንደሚከፍል አንብባ። የውርስ ኃጢአት በእስልምና የለም፣ ግን ኃጢአት እንዳለ ኃጢአት አለና የሰውን ኃጢአት ትወርሳለህ። የተለያየ ሀሳብ ነው። መጀመሪያ ሀሳብ የሰውን ኃጢአት የሚወርስስ አለ የሚል አላየ? የለም የሚል የለም። ኃጢአት አይወረስም በእስልምና። የለም። ላሳይህ? አሳየኝ። ያው ቫይድ አያግዝማ። ያው ችግር የለውም፣ እኔ አስረዳሃለሁ። ችግር የለውም። እሺ አውጥቼዋለሁ። ቁጥሩን አውጣውና ነገር። እሺ የመጀመሪያው እንዳልከው ነው። ነፍስ ሁሉ በሰራችው ስራ ተያዥ ናት ይላል። ይሄ ያለው የቱ ጋር ነው? ጥያቄን አንብብና ጠይቀኝ ሀቢቢ። አሁን መረጃ ያመጣከው ሰው የሰውን ኃጢአት እንደሚወርስ ነው እንትን ያልከው መረጃ ልሰጥኝ የመጣው። ስለዚህ ምዕራፍ 16 ቁጥር 25። እሺ አንብበው። እሺ አንብበው። አንተ አንብበው። እሺ ቆይ ልክፈትልክ። እኛን አንብበለው ዳቢሮ ከፈለክ። እሺ ኡስታዝ። ሱረቱ ነህል ምዕራፍ 16 ቁጥር 25 ላይ ይህንን የሚሉት በትንሣኤ ቀን ኃጢአቶቻቸውን በሙሉ ከነዛ ያለ እውቀት ሆነው ከሚያጠሟቸው ሰዎች ኃጢአቱን ከፊሉን ሊሸከሙ ነው። ንቁ፣ የሚሸከሙት ኃጢአት ምንኛ ከፋ ይላል። በቃ ባይድ አሁን ዝም በል እሱ ይመልስ። ለምን እንዴ ማወቅ ማን ይላል? እሱ ገብቶት አይደለ? ኃጢአቱ ብሎ እሱ ይመልስ ነው። አይ ለምን ትሸውዳለህ? ማለት እውነትን ነው። አይ እሱ ነው አሁን የገባው እሱ ስለሆነ እሱ ይመልስ አይደለም። ግን አሁን ምንድነው የሚሆነው መሰለ የሆነ አፍ የማዘጋት ነገር እንጂ አይደለም። እኔ ይህንን ሀሳብ ራሱ ያመጣሁት እኮ እሱ ነው። እኔ የኃጢአት ውርስ ምናምን አላመጣሁም። ይህ ጥቅስ ራሱ ለውርስ ኃጢአት እንደማይሆንም ታውቀዋለህ። ጃቢር ቀጥል፣ ግድ የለም ወይ ላንብቦና አብራራልሃለሁ። እሺ ኃጢአቶቻቸውን በሙሉ ከነዚህ ያለ እውቀት ሆነው ከሚያጠሟቸው ሰዎች ኃጢአትን ከከፊሉ ይሸከሙ ነው። ንቁ። እሺ እዚህ ጋር ምንድነው ጥያቄ? ቃል በቃል አወጣ ነገርኝ። ጥያቄ ኃጢአተኛው የነዛን ኃጢአት እነዚህኞቹ ይሸከማሉ እኮ። የቱ ጋር ነው ቃል በቃል አወጣ? ሳይ ይኸው ይህንን የሚሉ በትንሣኤ ቀን ኃጢአታቸው ምንኛ ከእነዚህ በሙሉ ከእነዚያ ያለ እውቀት ሆነው ከሚያጠሟቸው ሰዎች ኃጢአቶች ከፊሉን ሊሸከሙ ነው። ኃጢአት ከፊሉን የሚሸከሙት እነዚህኞቹ ናቸው። እሺ ከላይ ጀምሮ ላንብብልክ። ይህን የሚሉት በትንሣኤ ቀን ኃጢአቶቻቸውን በሙሉ ከእነዛ ያለ እውቀት ሆነው የሚያጠሟቸው ሰዎች ኃጢአትን ከከፊሉ ሊሸከሙ ነው አለ። የሚያጠሟቸው የተባሉት እነማን ናቸው?
እነዛኞቹ በትንሣኤ ቀን ኃጢአተኞች በሙሉ ይላል። አንተ ንገረኝ እንጂ እኮ አሁን ይኸውልህ እዚህ ጋር እሺ ላስረዳክ፣ ቆይ ላስረዳክ፣ ችግር የለውም። ኃጢአትን የሰሩ ሰዎች አሉ። እነዛ ኃጢአት የሰሩትን ሰዎች ደግሞ ፈለግ የተከተሉ ሰዎች አሉ። ገባካ? የሚያጠሟቸው የተባሉት እነሱ ናቸው። የሚጠሙ አሉ፣ የሚያጠሟቸው ደግሞ አሉ። ገባካ? ስለዚህ እነዚህ የሚያጠሟቸው እነዛን አጥምመዋቸዋል። እነዚህ ደግሞ የጠመሙት ደግሞ የእነሱን ፈለግ ተከትሏል ማለት ነው። ገባካ አይደለም? ከዛ በኋላ ሰዎቹም ኃጢአቶቹን ከፊሉ ሊሸከሙ ነው። ንቁ፣ የሚሸከሙት ኃጢአት ምንኛ ከፋ ይላል። አይካ ይሄ አሁን የሚሸከሙት ኃጢአት በጥመት ላይ አንድ ላይ አብረው የጠመሙ ሰዎች አሉ። አየኮ ተረድተዋል ሀሳቡን? እንደሱ አይደለም። እሺ አስረዳኝ። እሺ አንተ እንዴ ይኸውልህ ይህንን የሚሉ በትንሣኤ ቀን ያዘንኩት በምን እንደሆነ ታውቃለህ? አንዴ ባይልቅ አንዴ በላስረድ አንዴ ኧረ ቆይ አንድ ጊዜ ተረጋጋ። ታወራለህ። ምን መድረኩ ዝም ብዬ ሳዳምጥም ነበር እኮ እስካሁን። ቦኒ ማለት እኔና ቦኒ የምንተዋወቀው የዛሬ 11 ዓመት ነው የማውቀው። ፓልቶክ ላይ ነው የማውቀው። ፓልቶክ ላይ ተመሳሳይ ነው ስስልም ይህን ጥያቄ ነው የጠየቀኝ። አላህና መላእክቱ የቂያማ ቀን ምስክሮቼ ናቸው። ይህን ጥያቄ ጠይቆኝ ኡስታዝ አቡሀይደር መለሰለት። ይህንን መልስ ይዤ ስቲል ነው አሁንም እየመለስኩኝ ነው ያለሁት። ያውቀዋል። ሱረቱ ነህል ምዕራፍ 16 ቁጥር 25 ላይ ጠይቀኸኝ እንዴት ሰለምክ ብለህ ጠይቀኝ። ይችን ጥያቄ ጠየቀኝ። እኔ ደግሞ ክርስቶስን እና ክርስቲያን እንደሚሆንኩት አንተ ሰብከኝ ነው ወይ? አይደለም፣ እሱን አይደለም ግን ማለት እንዳረሳውልህ ነው እንድታውቀው ነው። እንዳረሳው ልክ ይሄን ጥያቄ ስጠይቀኝ እኔ ያኔ ሙሉ ቁርአን አላውቅም። ምክንያቱም ሙሉ ቁርአን ላላቅ እችላለሁ። እና ልክ ስጠይቀኝ መሀል ላይ ኡስታዝ አቡሀይደር ገባና ኡስታዝ አቡሀይደር ይሄንን ጥያቄ ሲያብራራ ያስኩት ማንኛውም ሰው ሲመጣ አሁን ይሄን ጥያቄ መልስ በአንተ የተነሳ ነው ይሄን ጥቅስ ያወቅኩት። እስቲል ናው ግን አንተ ግን ይሄን መልስ ተመልሶልህ ኡስታዝ አቡሀይደር መልሶ ነው አይደለም እኮ ቫይድ እኔ እኮ እሱ ሲጀመር ያለው እኮ ነው። ባገኘው አጋጣሚ አዳዲስ ሰዎች የሚሰልሙትን ሰዎች እየፈለክ ይችን ጥያቄ ኧረ እሱ ነው አሁን ይሄንን ያነሳው። እኔ ያለነሳውም እሱ እኮ ነው። የወርስ ኃጢአት አላምንም አለ ነው። የወርስ ኃጢአት እዚህ ጋር ስለ ወርስ ኃጢአት ምንም የሚናገረው ነገር የለም። ኃጢአተኛ የለም ስላለ እኮ ነው። ኃጢአት ለአንዱ ኃጢአት አንዱ ነው ያሸከመው። ኃጢአት አይወረስም አለ። አሁንም አላመጣም። 16:25 ላይ ኃጢአት ይወረሳል አይልም። ምንድን ነው የሚለው? እንየው ጥቅሱን። ይህ የሚሉትን በትንሣኤ ቀን ኃጢአቶቻቸው በሙሉ ከነዚያ ያለ እውቀት ሆነው ከሚያጠሟቸው የጠመሙ ሰዎች የሚቀጠቱትን ቅጣት ከነሱ ላይ ሳይጨመርና ሳይቀነስ ወደ እነርሱ ይመጣል። በማጥመማቸው በማሳሳታቸው የተነሳ በሚሳሳቱት ሰዎች የሚቀጡትን ቅጣት አሳሳቶቹ በሚያሳሱበት ምክንያት ይቀጣሉ። ረሱል ሰለላሁ ዐለይሂ ወሰለም ይህንን ጥቅስ ሲያብራሩት ምን አሉ? ታላቁ ሙፈሲር ኢብኑ ከሲር የረሱል ሰለላሁ ዐለይሂ ወሰለም ሱነን ኢብኑ ማጃ ላይ ምን አሉ? ያላ መልእክተኛም እንዲህ አሉ፣ ማንም ጠሪ ሰዎችን ወደ ጥመት የሚጠራ የተከተለው ሰዎች የሚሸከሙት ኃጢአት ከእርሱ ላይ ሳይገድልና ሳይል ይሸከማል። ማንም ጠሪ ሰዎች ወደ ምሪት የሚጠራ የተከተሉ ሰዎች የሚያገኙትን ምንዳ ከእነርሱ ላይ ሳይጎደል ይሸከማል አለ። ለምሳሌ አንድ ሰው ወደ ኢስላም አንድ ሰው ከጠራውና ያ የጠራው ሰውዬ የሚያገኘውን አጅር ወደ እኔ ይሸከመዋለሁ ማለት የውርስ ኃጢአት ነው? ወደ ሰዎችን ወደ ቅነት መምራት የውርስ ነው? ውርስ ነው ወይስ በፈቃድ ላይ የተመሰረተ ነው? አሁን ለምሳሌ አንዱን ነፍስ ሁሉ በራሷ ትያዛለች ይላል አይደል? በራሱ እኮ ትያዛለች። ይሄኛው ግን ስለ ማጥመም ነው የሚያወራው፣ ስለ መጥመም አይደለም የሚያወራው። የጠመመ ሰው አሁን አንተ የምታወራው ስለ ጠመመ ሰው ነው ቦንዬ። ይሄኛው የሚያወራው ግን ረሱል ሰለላሁ ዐለይሂ ወሰለም ያሉት አንድ ሰው ወደ ጥፋት መንገድ የመራ ሰው የተጠፋውን ሰውዬ የሚያገኘውን ቅጣት ወደሱ ይመጣል። አንድ ሰው ደግሞ ወደ ቅንነት፣ ወደ ጥሩ ነገር፣ ወደ እውነት የመራ ሰው ወደ እውነት የተመራው ሰውዬ የሚያገኘውን አጅር ወደሱ ይመጣል በሚለው አረፍተ ነገር ውስጥ ስለ ውርስ ኃጢአት የሚናገረው ኃይለ ቃል አለ። ታሳይን ትችላለህ? የውርስ ኃጢአት እኮ የአንዱን ኃጢአት አንደኛው አይጠየቅም ነው አይደለ? መነሻችን ይሄ ነው እኮ። የማይጠየቅ አሁንም እኮ ይጠየቅ አይደለም እኮ የዛኛው የሚቀጣው አይደለም። ላሳየው ቦታ ላሳየው አይደለም። ቆይ ይሄኛውን ጨርሳ 16:25 እንጨርስና ወደ ሌላ እንሄዳለን። ሰውየው ያለ እውቀት ስላጠመመው ከዛ ካጠመመው ሰውዬ
ነው የመለሰው። ያኔ እንደዛ ሆኖ ረሳው። አንተ እንዴት ታሾፋለህ እንዴ? በእውነት እና ወላሂ ነው የምልህ አላህና መላእክቱ የቂያማ ቀን ምስክር ነው። አንተ ከረሳው አላቅም ራሱ። ከዛ በቀጥታ የጠየቀው 3 ጥያቄ ነው የጠየቀው። ታስታውስ እንደሆነ ሱረቱ ሂጅር ምዕራፍ 15 ቁጥር 9ን ጠቀስክና አንተ ያልከን የነበረው ቁርአንኛ ወርደዋልን እኛ እንጠብቀዋለን የሚለው ዚክር ነው የሚለው እንጂ ቁርአን አይልም የሚል ከአንተ ሰምቼ ምንድነው እንደዚህ ይላል። ስለዚህ ተውራትና ኢንጂል ተጠብቀዋል ብለህ እሱን ጠየቅ። አንደኛ ነገር ይጠየቅ። ሁለተኛው ጥያቄ ደግሞ ይህንን ጥያቄ ጠየቅ። ግን በስርዓቱም እኮ ነፍስ የሌላውን ኃጢአት አትሸከምም ይላል ቁርአን። አትሸከምም የሚለው አንተ ባልሰራህበት ነው። አንተ ባልሰራህበት እኔ አሁን እዚህ ጋር ደግሞ አንዱን ይሸከማል ይላል። ለማጥመም ነው የሚያወራው። አንደኛውን ስለማሳሳት ነው የሚያወራው። ስለመሳሳት አይደለም የሚያወራው። መሳሳትና ማሳሳት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ይሄ አብዛኛው ላይ እኮ ብቻ ሳይሆን ቫይድ እዛ 29:12 ላይም እኮ አንድ አይነት እንደዚህ እንደሚሸከም ተመሳሳይ ነው። 29:12 ላይ ያለውና 16:25 ላይ ተመሳሳይ ነው። ብንገባ ምንም ነገር የለውም። እንደሚሸከም ይወረሳል የሚል ነገር የለም። ራሱ አንደኛው የአንደኛውንም ደግሞ ኃጢአት ይሸከማል ሳይሆን በማጥመማቸው አጥማሚውም ይቀበላል ነው። የሚጠየቁት እኮ በትንሣኤ ቀን ነው። ይሄ አሁን ምንድነው ረሰላል ስለምስ መቼ ያሉ በትንሣኤ ቀን አይደል የተናገሩት? ራሱ ደግሞ እሱን እኮ ነው በትንሣኤ ቀን ከሆነ ስለዚህ ስለ ውርስ ኃጢአት አይናገርም ነው የምልህ። የውርስ አይደለም እኮ ኃጢአት የአንደኛውን እኔ አሁን ጃ ያለውን እኮ ነው። አሁን ያለው ኃጢአት አይወረስም በኢስላም አለ። አልጠየቅም አለ። አልጠየቅም እኔ አንዱ ባጠፋው እኔ አልጠየቅም ሲል አሁንም እኮ ይጠየቃል አላለም ቁርአን እኮ። እንዴት ነው የምታመጣው? አይደለም አንዱ በአንዱ ይጠየቃል እንደሚጠየቅ አታውቅም ወይ አልኩት። እሱ ደግሞ የለም እንደዚህ አለ አለ ብዬ ነው። ማጥመምና መጥመም አይደለም። እኔ በጠመምኩት ነገር እኔ በተሳተፍኩት ነገር እኔ የምጠየቀው ሌላ ሰው አይጠየቅም። ነገር ግን በማድረገው ፈሳድ በማሰራጨው ነገር ግን እጠየቃለሁ ነው። ጃቢር ከፖይንቱ አልወጣም ከሁለቱም ፖይንት ታው የቃላት ጨዋታ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ በቃላት መጀመሪያ ያለው ስለ ውርስ ነው። አንደኛው ኃጢአት አይጠየቅም። እስልምና ከክርስትና አንተ ስትመጣ እኮ ብዙ እኔ አንደኛ ብዙ እንደዚህ ሃይማኖት ምናምን በጣም ረጅም ጊዜ አውርቼ ማላቅ ብዙ እንትን አለ። በዛ ላይ ግን አንተ ስትመጣ ሳይ እኔ ያው በጣም አንተን ስለምወድ ይደብረኛል ካንተ ጋር ማውራት ራሱ ኖ አይደለም። ይሄ እኮ እውነትን ለማወቅ ነው። የምን ይደብረኛል ምናምን ፍራቻ ምናምን አይደለም። ግን ፍራቻ ምናምን እና ካንተ ጋር እንደ ማውራት ድሮ ነበር እንደ ድሮ ታውቃለህ። ላይክ የምር እንትን ብዬ ነው አንተ ስለሆንክ በደንብ እግዚአብሔርን እንዳውቅ ያረክኝ። አሁን አንተ እንደዚህ ሆነ ሳይ ያው ትንሽ እወጣለሁ። ብዙ ጊዜ ወጥቻለሁ ደግሞ ስለምኮ እኔ እኮ ስለሙ ብያቸዋለሁ። እኔ እኮ ምርጫው እኔ አሁን በቃ አጠናው ምን አልኩኝ። በቃ የራሴን መንገድ እኔ ለሚቀጥለው ዓለም ቀብር ላይ ሲሄድ ወደሚቀጥለው ዓለም ሲሄድ ይጠቅመኛል ብየውን ነገር ወሰንኩኝ። ጸናው በዛ ነገር አይደለም። ጥያቄዎቹ ተመልሰውልኝ ነው። ግን አሁን እንደው ያኔ በጣም ብዙ ጥያቄዎች ናቸው። እኔ እንኳን እኔ አመጣ ነበር እንደዛ። ግን እኔ እንዳልኩ ነው ውስጤና ውጪ አንድ አልነበረማ። ያኔ እኔ ውስጤ እስልምና ነበር እንትን የሚለኝ የነበረው። ውጪ ደግሞ እንዳልኩ ነው ጥናት አጠናለሁ። አንሰሪንግ እስላም ነው ማነበው የነበረው። እዛ ላይ የነበሩትን ጥያቄዎች ነበር እያመጣው የነበረው። ራሱ ተናግሬያለሁ እኮ እዛ ላይ ማመጣቸውን ነው እያመጣው ለእናንተ መሰጣችሁ የነበረው። እና እናንተ ደግሞ ተመልሳችሁ እኔ ልጠይቁኝ ትሞክራላችሁ። እኔ ያመጣሁትን ጥያቄ ልጠይቁኝ። ጥያቄውን እንኳን አልኳችሁ አስተካክላችሁ ጠይቁ ሁላ ብዬ ነበር። አንተ ሱረቱ ሂጅር ምዕራፍ 15 ቁጥር 9 ላይ ያለውን ጥያቄ ስጠይቅ እኔ የጠየኩትን ጥያቄ ተመልሳ ገልብጠህ እኔ ስትጠይቀኝ ጥያቄውን በትክክል አልጠየቅከውም ብዬ ነው የመለስኩልህ። ታስታውሳለህ? ኧረ እኔ እወጣለሁ። እኔ ብዙ ጊዜ አንተ ካለ በእውነት ነገርኩህ እኮ አልፈልግም ማውራትም ሲጀመር በጣም ረጅም አይደለም። እውነታውን ይኸውልህ አትሽሽ። ወላሂ ነው የምልህ አትሽሽ። መሸሽ እኮ አይደለም መሸሽ ሳይሆን እኔ እግዚአብሔር ገብቶኛል። እግዚአብሔር እኮ ከገባ ጥሩ ነው ቀጥል። ያዋጣኛል ካልክ እኮ ለቀብሬም ለሚቀጥለው ዓለምም ይጠቅመኛል ብለህ ካልክ ጎሄድ። ምርጫው አንተ ነው። ከአላህ ጋር የምትሳሰበው አንተ ነህ። አለ የሂሳብ ቀን የሚባል ነገር አለ። ትሳሰባለህ። ሁጃ ቆመብሃል ከዚህ በኋላ። ነገር ግን ምንድነው ከእውነት ለምን ሰው ይሸሻል? በቃ ማለት ኧረ እውነት እግዚአብሔር እውነት ክርስቶስ ነው። እሺ መች እኔ ምጫንም ነገር የለም። ኡስታዝ ቀጥል። በቃ ደህና ደሩ። ያው እንግዲህ ባይድ በጣም ነው አንተን በጣም ነው የምወደህ። ተመሳሳይ ሀሳብ ትጠየቃለህ። ቆይ ቦኒ ተመሳሳይ ስለ ውርስ ኃጢአት ትጠየቃለህ። ኧረ ደከመኝ በእናትህ። አንተ እኮ ምንም አልመለስክም። አይ እኮ ተመሳሳይ ከመጀመሪያውም ጀምሮ እስልምናን ገባው ካልክበት ጀምሮ እስካሁን ድረስ አንድ እንኳን አልመለስክም። ተመቶ እሱን ቶ ለታዳሚ ነው እንትን ምንለው ፍርዱን ምንቶ ተመሳሳይ ያነሳ ኮን አንድ ልጠይቅና እኔ ሉት አንድ ልጠይቅ ተመሳሳይ ሀሳብ ልጠይቅ እንደሱ እኮ ነው የተስማማ ነው።
እንዴ? እኔ በምን ተስማማን? እኔ አሁን የጠየቅኩህ አንተን ነው። ስገባም የጠየቅኩህ አንተን ነው። እኔ እኮ መለስኩልህ። አሁን ኡስታዝ እኮ ነው ያልኩህን ነገር እኮ ነው እንትን ያስረዳል በደንብ ሳትል ምን ሳልል ምንም አላልኩም። አንብቤ አላስረዳሁህም ካልኩት ነገር ተቃራኒ ኡስታዝ ያወራው ምኑን ነው? እስቲ የተናገረውን ተቃራኒ ነገር ንገረኝ እስቲ። የተለያየ ነገር ነው ያወራው። አንተ አላነበብኩም። ቫይር ነው እንዳለ የጨረሰው ግን አንተ አላነበብኩም። ቆይ ችግር የለውም። አንተ ክርስቲያን የሆንከው ሁሉንም አውቀህ ነው? ሁሉንም አይደለም። እኔ ይኸው አጠገባለሁ። በሱ የተነሳ ነው እኔ ክርስቲያን የሆንኩት እኮ። አንተ ማለት በቃ ሰው ነው ዝም ብሎ የሆነ ነገር ይጭንሃል፣ በቃ ዝም ብለህ ትሄዳለህ። የተጫንከው ምን እንደሆነ ራሱ ክርስቲያን አደረኩ። ምን ነበርክ? እኔ ምንም በጣም ያንግ ነበርኩ ምንም አላውቅም። ግን አንተ ስታስተምር ነው ክርስቲያን የሆንኩት። እንግዲህ እቺ እንትን ነው ጨዋታው ፖለቲካ ያንግ ነበር። በእውነት እግዚአብሔር ነው በእውነት ነው ብለህ በጣም ያንግ ነበርኩ። በዛ ላይ ደግሞ ምንም አይደለም መጽሐፍ ቅዱስ እንኳን በደንብ አላውቅም ነበር። ከዛ በኋላ ነው አንተ ጋር ገባሁ። ከአንተ ጋር እየተማርኩ ክርስቲያን ነው አንተና ያው የምናውቀው ሰው እያለ ከሁለታችሁ እየተምሬ ነው ክርስቲያን የሆንኩት። አዎ ግን ዘይጌታል አሁንም እድሉ አለ። የምር ለመናገር አንዳንድ ጊዜ የምጠይቃቸው ጥያቄ የምር ውስጤን በጣም እንትን ይላል፣ ያመዋል ራሱ። አሁን ስለ መንፈስ የምጠይቀው ጥያቄ ድሮ የተመለሱልህ ጥያቄ ኡስታዝ አባይደር ሲመልስ የነበረውን አንዳንዴ ታቾኝ ቁጭ ብዬ ሳዳምጥ መግባት አልችልም። በቃ ሙስሊሞችን ገብተህ ስጠይቃቸው አሰማለሁ። እየተመለሰልህ እያወቅከው ቢያንስ እንኳን በቃ አላደ ጥያቄውን አልመለሱትም እንዲባሉ የምታደርገው ነገር እኔ እንጃ። እኔ ግን በእሳት ነው የምትጫወተው ወላሂ። ወላሂ ሌላው ቢቀር እንኳን ህሊናን እንኳን አይቆረቆረህም ማለት አያምም። እኔ አሁን ለምሳሌ አንዳንድ ጊዜ ለቀልድ እንኳን ስዋሽ እንደው ሰው ሲዋሽ የሆነ ነገር የሚረብሸው ነገር አለ የሰው ልጅ እና ማለት በቃ እንደዚህ ማለት እንዲያወቀው በቃ መልሱ ተመልሶልህ እያወቀው አንዳንድ ጊዜ እኮ በቃ ስትሮማን ፋላሲ መስራት የለብኝም በቃ መልሱን ተሰጥቶኛል በቃ ምናምን ብለህ ምን የምትለው ነገር አለ። እኔ ላንተ ወላሂ በሳት ሰው እያወቀ እንዴት በሳት ይጫወታል? አሁን ተኝተህ ለመነሳት ምንድነው ዋስትና ራሱ ማለት ሞት አይደለም። ተኝተህ ለመነሳት ማለት ሰው ተኝቶ ለመነሳቱ እኮ ዋስትና የለውም ማለት እንደ ሰው ልጅ ሞት አለ። ሞት የሚባል ነገር አለ አይቀርም። እንደ ሞቼ የምቀራለሁ እሱን እንኳን እንዳቀኮ የሆንኩበት ክርስትና እኮ ነው። ስለዚህ ቀለል አድርጌ ልጠይቅህ ክርስትና የሚለውን ቃል ባይብል ላይ ታሳየኛለህ? ክርስቲያን ሆኑ ይላል። እነዚህ ክርስቲያን ተብሎ ተጠሩ ይላል። ክርስቲያን አይደለም ያልኩህ። ኖ ጠየቅኩ ጥያቄ ክርስትና የሚል ቃል ባይብል ላይ አለ ወይ? ክርስቲያን አይደለም የሚለውን አይደለም ግን ክርስቲያን ሆኑት የሚለውን በዛ መሰረት ክርስትና እንዳቃልኩኝ ክርስቲያን እንዳቃ አይደለም ክርስቲያን እንደሆነ ነው ክርስትናን አልክ። ክርስትና የሚባል ነገር እኮ የሰው ሰራሽ ነው ሲጀምር። ስሙም ራሱ ማን ነው ለመጀመሪያ ጊዜ ክርስትና ብሎ የሰየመው ታውቀዋለህ? በታሪክ አላውቅም። በ110 ላይ አግናጢዮስ ነው ለመጀመሪያ ጊዜ እንደዛ ያለው። ክርስትና ብሎ የሰየመው ኮይንድ ያደረገው እሱ ነው። ሲጀመር ጀምሮ ክርስትና የሚባልም ነገር የለም፣ አያውቁትም። ኢቭን ክርስቲያን የሚለውን እኮ ክርስቶስ እኮ አያውቀውም ራሱ። ክርስቲያን የሚለውን ክርስቶስ አያውቀውም ራሱ። እሱ አይደለም ተርሙ ኮይንድ ያደረገው ሐዋርያ እሺ ግን አሁን ለምሳሌ ያው ቫይድ የመጨረሻ አንተን ልጠይቅና በዚህ ሉጣ ጠይቄ መጠየቅ ይችላል? አትጠይቅም። መጀመሪያ እኔ ነኝ የምጠይቅህ። ጠይቀው ጃቢር ጠይቀውና እኔ ሉጣ በቃ እንትን ብሏል። እኔ ጋር ምሽት ነው። እሺ ኡስታዝ ጀዛከ ነው ኡስታዝ። ፋታ ሳገኝ ብቅ አልኩና ነው እመጣለሁ ኢንሻአላህ ሌላ ቀን። ወሰላሙ አለይኩም። ቦኒ እንግዲህ አስብበት፣ ወላሂ አስብበት። ያ ጀማ ዱዓ አድርጉለት። እያወቀ ነው የሚያጠፋው እንጂ ያውቃል ራሱ እስልምና እውነት መሆኑ። አይ ቦኒ የምሬን ነው የምነግርህ። እኔ እያዘንኩብህ ነው። ጥያቄዎቹ የተመለሱልን ጥያቄ አውቀው ሆን ብለህ መተህ መልስ የላቸውም ለማስባል የመጣ ትጠይቃለህ እንጂ የምር እያወቅህ ነው። በሳት አትጫወት፣ የምር በህይወት አትጫወት። አንዷ ቀን ራሷ ትጠይቅበታለህ አይደለም ለአንዷ ቀን። ይሄ ለዚሁ ለ11 ዓመቱ አይደል ለአንዷ ቀን ትጠይቅበታለህ። አላቅልህም እኔ የምር አንተን ላላ ብዬ እወድሃለሁ። እኔ በጣም አይ ስለምወድና ስለማዝንልህ ነው የምር። እኔም ወላሂ ላላ ብዬ እወድሃለሁ በጣም ነው አይደለም። እኔ ኢጎ አይደለም ምን አይደለም እንድትድን ስለምፈልግ ነው። ላኢላሀ ኢለላህ የሚለውን ገመድ ይዘህ ተንጠልጥለን እንድትወጣ ነው የምፈልገው ከሽርክ ከኩፍር ከምናምን ከሚባሉ ነገሮች። እኔ ነገርኩህ እኮ ሳስተላልፍልህ ቢያንስ ሪስፔክት አድርገህ እንኳን አዳምጠኝ። እኔ በጣም ነው ኢየሱስ ያድናል ብሎ መተው እንዲሰብኩን ሰዎች እንፈልጋለን። ይኸው ጃቢር የወንጌል እጥረት አለ እዚህ ቤት ይላል። መተው አይሰብኩም። እዚህ መተው ሌላ ቦታ ላይ ነው የሚሰብኩት እና የወንጌል እጥረት አለ ይላሉ። መቶ የሚሰብክ የሚያስተምር ሰው የሚወድ ሰው ነው። አንድ ሰው መቶ ሲሰብክ የሆነ ነገር አስቦ ነው ከጀሃነም ይገባል ብሎ አስቦ ከመጣልህ ያ ሰው ለአንተ ጥሩ ሰው ነው።
እና የወንጌል እጥረት አለ። አሁን እዚህ ቤት አሁን ብዙ ጊዜ ነው የምንናገረው፣ የወንጌል እጥረት በጣም አለ። መታችሁ ስበኩ ይባላል፣ ግን የሚሰብክ ሰው የለም። እዚህ መጥቶ የሚጨቃጨቅ ሰው የሚነታረክ ሰው ምናምን ብቻ ነው ያለው። እስቲ አንድ ቀን እኛ 30 ደቂቃ እንስጣችሁ አይደል ጃቢር፣ መጥተው እንደፈለጉ በቃ ስለ እምነታቸው እስቲ ይሄ በቃ ገነት የሚገባበትን ነገር ምናምን እስቲ ይንገሩን አንድ ቀን ጃቢር አይደል? እንደዛ ነው አይደል የምፈልገው? አዎ እውነት ነው። ተደራሽነት እዚህም ቢደርስ አሪፍ ነው። ተደራሽነት ጥሩ ነው። አዎ ብዙ ህዝብ ባለበት 1400 ሰው ባለበት ስለ ክርስትና መታችሁ ንገሩን እያልናቸው 30 ደቂቃ 20 ደቂቃ እንሰጣቸዋለን፣ እናዳምጣለን። እኛ ችግር የለብንም። እና ከዛ አንጻር ነው ኢንሻአላህ። ጀዛኩሙላህ ኸይረን ጀዛ። ልውጣ በቃ ቀጥሉ እናንተ። እሺ ኡስታዝ ጀዛከላህ ኸይር። ሰላም አለይኩም። እሺ ቦኒ አንተ ክርስቲያን ነኝ ብለሃል። በውርስ ኃጢአት ታምናለህ? በውርስ ኃጢአት የውርስ ኃጢአት አለ። ኦኬ። ስለዚህ በክርስትና አንድ ሰው ኃጢአተኛ ለመሆን እና ላለመሆን መብት አለው? መብት አለው ማለት አሁን እኔ ለምሳሌ ስወለድ ኃጢአተኛ ሳልሆን መወለድ እችላለሁ? የውርስ ኃጢአት አለ? ኖ አይጠየኩህ። የውርስ ኃጢአት አለ የለም ሳይሆን እኔ ስወለድ ኃጢአተኛ ሳልሆን መወለድ እችላለሁ ወይ? መብት አለኝ? ኃጢአተኛ ሳልሆን የመወለድ መብት አለኝ? በአንተ ሃይማኖት ስትወለድ ኃጢአት አለብህ እንጂ እኮ ኃጢአተኛ ሳልሆን መወለድ እችላለሁ ወይ? መብት አለኝ? ማንም ሰው መብት አለው። እንዲህ ሰው ፈልጎና ሳይፈልግ ነው እንዴ እንትን የሚለው